አቡ ቢላል አንድ ጥያቄ ልጠይቅህ ነው። ከመጀመሪያ ሌላ ኑር ሰቦ ሀገር ስለገባች እንኳን ደስ ያለ። እንኳን አብሮ ደስ አለ። በመቀጠል ትላንት ሌላ ኑር ሰቦ ቦሌ ሪፖርት ላይ አቀባበል ሲደረግላት እንደው ፋሲካ ቲዩብ እንዳትገኝ ተብሎ አድማ ተደርጎም ነበረ። እንደው የዚያው ቀርቶብኝ ደግሞ እዚሁም ገስት ላይ ገብቼ ከመላ ኢትዮጵያውያን ጋር ደስታዬን ለመግለጽም ታድሞ ነበረ እንዳልገባና እንደው እንደ አንድ የፋሲካ በዓል እና አንድ ደግሞ የዛሬ 2 አመት የሌላ ኑር ሰቦ ቪዲዮ ተደውሎልን ለቀረጻ ነበረው ሞመንት አንፃር ያው ቤት እየጠበቅ ነበር። እኔ እነሱ ጋር ስመላለስ ቤትና ቢላል እዛ አንፃር አንተና ወንድምህ በጣም ተናዳቸው ነበረ። የሌላ ጉዳይ ሰው ጋር ደርሶ እንደዚህ እንድንረባረብበት አስተዋጽኦ ካደረጉት ውስጥ አንዷና ፈርቀዳጇ ነች ፋሲካ ቲዩብ ነግራለን ማለት ነው። አሁን ፋሲካ ከሌላ ኑር ሰቦ ቤተሰቦች መጣ ሽልማቷን እንድትቀበል እናንተ ከፍ ያለ ሞራልና ምስጋና አቅርቡ። ከፍ ያለ ሞራልና ምስጋና እሺ ለፋሲካ ሞራል ያስፈልጋታል። ለፋሲካ ሞራል ያስፈልጋታል። ለፋሲካ ሞራል ያስፈልጋታል። ፋሲካ ቲዩብ አብዛኛውም ሰዎች ላይ ቁጣ ጭሯል ይሄ ነገርና እስኪ የሆነ ነገር በልታን ትንሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በመላው ዓለም የምትገኙ በሌላ ጉዳይ ስትከፉ ስታዝኑ ስታለቅሱ ለነበራችሁ ሰው ዘር በሙሉ እንኳን ደስ ያላችሁ፣ እንኳን ደስ ያለን። አዎ በመጀመሪያ ነው። ከዛ በመቀጠል አሁን ላይ ምንም ማውራት አልፈልግም ነበር። ጊዜውም አይደለም፣ የመወቃቀሻ ሰዓቱ አይደለም በነገራችን ላይ። ምክንያቱም በሷ ጉዳይ ያዘነ ሁሉ ዛሬ ላይ ከደስታው አንፃር እንቅልፍ ራሱ ሳይተኛ ያደረበት ሰዓት ነው አይደለ? ቤተሰቦቿ ደግሞ ከደስታ ብዛት ደስታውና ሀዘኑን ተደበላልቆባቸው የደስታ እንባ በመግለጽ ላይ ስለሆኑ እነሱም በድጋሚ እንኳን ደስ ያላችሁ ለማለት እወዳለሁ። በእርግጥ ከእናት ከአባቷ ቀጥሎ አቅፈሽና ስመሽ የምትቀበያት አንቺ መስለሽን ነበር። ከዛ በተረፈ አንድ ነገር ሲደረግ በመጀመሪያ የሚታስበው ምንድን ተብሎ ወይም ሰው ያመሰግናኛል ተብሎ ሳይሆን አላህ ዘንድ ትልቅ አጅር አገኛለሁ ተብሎ ነው የሚሰራው። አንቺም የሰራሽው በዚህ ጉዳይ ላይ መጀመሪያ ተነጋግረንበታል። መድከምም መልፋትም ያለብሽ ለኋላ ለልጆችሽ ጥሩ ነገር እንድታሳድርላቸውና አንቺም በህይወትሽ ለህሊናሽ እረፍት እንድታገኝ ነው። ጥሩ ነገር ስናደርግ ዋናው ነገር አላህ ጋር የምናስመዘግበው አጅር ይበልጣል። ለአንዲት ነፍስ ደግሞ የመዳን ሰበብ መሆን ማለት ወላሂ በጣም እድለኝነት ነው። ዛሬ ላይ ማንም አንቺ የሰራሽውን ሸፋፍኖ ለማለት ቢሞክርም እውነቱ የትም ይሁን የትም ምንም ቢሸፋፈን እውነት ነው። መውጣቱም አይቀርም። ባይወጣ እንኳን አላህ ዘንድ ትልቅ ነገር እንደተጻፈልሽ ይህን ማመን አለብሽ። አላህ በታች ደግሞ ለአንዲት ህይወት ሰበብ በመሆንሽ እድለኛ ነሽ ሆነሻልም። እኔም ያንቺ ባል ስለሆንኩ በጣም ደስ ብሎኛል። ወላሂ ትላንት ስላንቺ የሚያወራውን ሰው ብዛቱ ሳይ በጣም ደስ ብሎኛል።